እንዴት ከሜሲና ከሮናልዶ ጋር አያወዳድሩህም ብለው ይጠይቁኛል። ለኔ ግን መልሱ አንድ ነው። ሰው ከአንበሳ ጋር ሊወዳደር አይችልም። እኔ ድሮ ስማር ጥያቄ ለመጠየቅ አስተማሪዎች እጃቸውን ያወጣሉ እንጂ እኔ እጄን አላወጣም። አንተ ዓለም ላይ ካሉ ህጎች ደስ የሚልክ የትኛው ነው? የምጠላው የትኛው ነው ብለው ብዙዎች ይጠይቁኛል። እኔ ግን ህግን አልከተልም፣ ህግ ራሱ እኔን ይከተለኛል እንጂ። የድሮ ህይወቴ ወደ እግር ኳስ ዓለም ሳልቀላቀል በፊት ህይወት ለኔ ከባድ ነበረች። እናቴ የጽዳት ሰራተኛ ነበረች፣ አባቴ ደግሞ የጥበቃ ሰራተኛ ነበር። ይህን የድሮ ህይወቴን የሚያውቁ ሰዎች ብዙውን ጊዜ ዝላታን በልጅነቱ ይርበው ነበር እያሉ ይናገራሉ። እርግጥ ነው ይሄ አሳዛኝ ታሪክ አልፌበታለሁ። ነገር ግን ምግብ ራሱ ዝላታን ይርበዋል እንጂ እኔ ዝላታን ምግብ አይረበኝም። ብዙዎች ዝላታን ምን ያክል ሀብት አለው ብለው ይጠይቁኛል። ብዙዎች እንደሚያስቡትም ገንዘብ አስፈላጊ እንደሆነ ነው። እኔ ዝላታን ግን ገንዘብ አስፈላጊ ነው ብዬ አላስብም። አስፈላጊ ነው ብዬ የማስበው ብዙ ገንዘብ ነው። ሰዎች መልካም እድል ሲሉኝ ደስ አይለኝም፣ አልፈልግም። እድል የሚባል ነገር አልፈልግም። ምክንያቱም ስራዬ ላይ እድል እንዲወስንልኝና ፐርፎርም እንዲያደርግ አልፈልግም። ራሴ እንዲወስን ነው የምፈልገው። ሰዎች መጽሐፍ ሲያነቡ ብዙ እውቀት እንደሚያገኙ ብዙ ይናገራሉ። እኔ ግን መጽሐፍ ሳነብ መጽሐፍቶቹ እውቀት ያገኛሉ። እኔ መጥፎ እንድሆን ከፈለግ መጥፎ መሆን አይከብደኝም፣ ጥሩ ለመሆንም አያቅተኝም። ሁለቱንም ለመሆን ችግር የለብኝም። አንዳንዴ ግን መጥፎ ሰው መሆን የተሻለ ይመስለኛል። ምክንያቱም ሰዎች ስላንተ ያላቸውን ስሜት በትክክል የምታውቀው መጥፎ ስትሆን ብቻ ነው። ምክንያቱም ሰዎች እንወዳለን ሲሉ እርግጠኛ ልትሆንባቸው አትችልም። ነገር ግን እንደሚጠሉ ከነገሩ ያ እውነት እንደሚሆን በትክክል ማወቅና ማረጋገጥ ትችላለህ።